አንድ ጥያቄ ልጠይቃችሁ። በእውነት ዓለማችን ላይ ያሉ ቢሊዮነሮችና ስኬታማ ሰዎች ቀኑን ሙሉ ያለ እረፍት ሲለፉ የሚውሉ ይመስሏችኋል? በፍጹም። እንደውም እነሱ ስራን ቀላሉን መንገድ ፈልገው ለመስራት በጣም ሰነፎች ናቸው። ስንፍና እንዴት ለስኬት መሳሪያ እንደሚሆን ማወቅ ከፈለጋችሁ ይህ ቪዲዮ ህይወታችሁን ይቀይረዋል። ሰላም ጤና ይስጥልኝ። ዛሬ የምናወራው ብዙዎቻችንን ስለሚያሳቅቀን ግን ደግሞ ሁላችንም ውስጥ ስላለው ስሜት ነው። ስንፍና በአሁኑ ጊዜ ባለንበት ዓለም ጠንክረህ ካልሰራህ ስኬታማ አትሆንም የሚለው ወሬ ጭንቅላታችንን ሞልቶታል። አንድ ቀን ዝም ብለን ብናርፍ ወይም ስራ ብንፈታ የጥፋተኝነት ስሜት ይሰማናል። ግን አንድ ጥያቄ ልጠይቃችሁ። በእውነት ስኬታማ ሰዎች ቀኑን ሙሉ ሲሯሯጡ የሚውሉ ይመስሏችኋል? እንደ እውነቱ ከሆነ ስኬታማ ሰዎች ሰነፍ መሆኑን ያውቁበታል። ግን የነሱ ስንፍና ከኛ ይለያል። ዛሬ የስንፍና ጥበብ ዘ አርት ኦፍ ሌዚነስ ምን እንደሆነና እንዴት ህይወታችሁን ሊቀይረው እንደሚችል ደረጃ በደረጃ እናያለን። ስንፍናን በሁለት እንከፍለዋለን። የመጀመሪያው ፓሲቭ ሌዚነስ የምንለው ሲሆን ይህኛው ዝም ብሎ ሶፋ ላይ መተኛት፣ ፊልም ማየት ወይም ቲክቶክ ላይ ሰዓታትን ማባከን ነው። ይሄ ስንፍና ምንም ውጤት የለውም። ሁለተኛውና አደገኛው ግን አክቲቭ ሌዚነስ ወይም ንቁ ስንፍና ይባላል። ይሄኛው ስንፍና ሰነፍ እንደሆን እንኳን እንዳናውቅ ያድርገናል። ይህ ንቁ ስንፍና በሳይንሱ ፕሮዳክቲቭ ፕሮክራስቲኔሽን ይባላል። ጭንቅላታችን ከባዱን ስራ ላለመጋፈጥ ብሎ አሁን እኮ ይህን ባደርግ ይሻላል እያለ ሰበብ ይፈጥርልናል። ለምሳሌ አንድ ትልቅና ከባድ ስራ አለብህ እንበል። ያንን ስራ ከመስራት ለመሸሽ ስትል ቤት ታጸዳለህ፣ ኢሜሎችን ትመልሳለህ፣ ወይም ስብሰባዎች ላይ ትቀመጣለህ። ለፈተና ማጥናት ሲገባህ ደብተርህን ከማስተካከል ጀምሮ እስከ ስልክ መክፈትና የተለያዩ ቪዲዮዎችን፣ ፎቶዎችን በቲክቶክ ላይ፣ በፌስቡክ ላይ እንዲሁም በዩቲዩብ ላይ አይንህ እስከ መወርወር ይደርሳል። አየህ ያለበት ሁኔታ ይሄ ነው። ቀኑ ሲያልቅ በጣም ደክሟል፣ ግን ዋናውን ስራ አልሰራውም። ምንም ጠብ የሚልና ህሊናን ሊያረካ ወይም እንኳን ሰርቼ ጨረስኩት ወይም እንኳን ይህን ስራ ሰራሁት የምትለው ነገር የለህም። አንተ የምታውቀው አለመወዘንክን ብቻ ነው። ለምን ውሎህን ስትሰራ ውለህ ያ የደከምኩበት ስራ የማይረባ ሆነ? መልሱ እንደዚህ ነው። ምክንያቱም አእምሮ ከባድ ስራን ለመሸሽ ቢዚ በመሆን ስለሰነፈ ነው። ብዙ ሰዎች ቀኑን ሙሉ ስራ ሲያበዙ ውጤታማ የሆኑ ይመስላቸዋል። ነገር ግን እውነተኛው ስኬት የሚመጣው ከስራው ብዛት ሳይሆን ከስራው ጥራት ነው። እስኪ ያስቡት፣ አንድን ስራ በ5 ሰዓት ውስጥ ደክመህ ከመስራት ይልቅ ያንኑ ስራ በ1 ሰዓት ውስጥ የምትጨርስበትን ቀላል መንገድ ብታገኝስ? አየህ፣ የቀሩት 4 ሰዓታት ለአንተ ትርፍ ናቸው። ስኬታማ ሰዎች ይሄ ስራ በእጅ ከመስራት ይልቅ በቴክኖሎጂ እንጂ ይሰራል ብለው ይጠይቃሉ። ይሄ ብልህ ስንፍና ይባላል። ራስህን ሁልጊዜ አታድክም። ይልቅስ አይምሮህን እንዴት ይሄን ስራ ላልለው ብለህ አስገድደው። ስራን በጉልበት ሳይሆን በሐሳብ ማሸነፍ ይሄ ነው። ታዋቂው ቢል ጌትስ አንድ ጊዜ እንዲህ ብሏል፣ ከባድ ስራን እንዲሰራ ሰነፍ ሰውን እመርጣለሁ፣ ምክንያቱም ያ ሰነፍ ሰው ስራውን የሚሰራበትን ቀላሉን መንገድ ያገኛልና። ይሄ ነው እንግዲህ ጥበቡ ማለት። ብልህ ሰነፎች 80-20 ሩል ወይም የፓሬቶን ህግ ይጠቀማሉ። ይህም ማለት 80% ውጤት የሚያመጣው ከ20% ስራ መሆኑን ያውቃሉ። ይህንን ህግ በህይወታችሁ ላይ ተግብሩት። ለምሳሌ ጓደኞቻችሁን ብትመለከቱ 80% ደስታ የምታገኙት ከ20% ጓደኞቻችሁ ጋር ስትሆኑ ነው። ልብሶቻችሁንም ብታዩ 80% ጊዜ የምትለብሱት 20% የሚሆኑትን ምርጥ ልብሶቻችሁን ነው። ስራም እንደዛው ነው። ስለዚህ ቀኑን ሙሉ 100 ነገሮችን ከመስራት ይልቅ እነዛን ውጤት የሚያመጡ 20 ነገሮችን ብቻ ይመርጣሉ። ሌላው ስራ ቢቀርባቸው አይጨነቁም፣ ምክንያቱም ዋናው ላይ ትኩረት ያደርገዋል። በትንሽ ጥረት ትልቅ ውጤት ማምጣት ማለት ይሄ ነው። ሌላው ስኬታማ ሰዎች ሰነፍ የሚመስሉበት ምክንያት ዲሲሽን ፋቲግ
ወይም የውሳኔ ድካምን ስለሚሸሹ ነው። በቀን ውስጥ ብዙ ውሳኔዎችን መወሰን አይምሮን ያደክማል። ለምሳሌ ማርክ ዘኩርበርግ ወይም ስቲቭ ጆብስ ሁልጊዜ ተመሳሳይ ልብስ የሚለብሱት ለምንድን ይመስላችኋል? ዛሬ ምን ልልበስ የሚል ውሳኔ ላይ አይምሮአቸውን ማድከም ስለማይፈልጉ ነው። ያን ጉልበት ለትልቅ ስራ ያስቀምጡታል። እናንተም በህይወታችሁ ውስጥ ትናንሽ ውሳኔዎችን አውቶማቲክ አድርጓቸው። ነገ የምትሰሩትን ዛሬ ማታ ወስኑ። ጠዋት ስትነሱም እንደ ስራ ብላችሁ አትጨነቁ። አይምሮአችሁ አስፈላጊ ባልሆኑ ነገሮች ላይ እንዲሰንፍ አድርጉት። ያኔ ትልልቅ ውሳኔዎችን ለመወሰን ዝግጁ ይሆናል። ሳይንሱ ምን ይላል? አይምሮአችን ሁልጊዜ ስራ ላይ ሲሆን አዳዲስ ሀሳቦችን ማመንጨት ይከብደዋል። ዲፎልት ሞድ ኔትወርክ የሚባል የአይምሮአችን ክፍል አለ። ይህ ክፍል የሚሰራው እኛ ምንም ስራ ሳንሰራ ዝም ብለን ስንቀመጥ ወይም ስንባዝን ነው። ብዙዎቻችን እረፍት ማለት ስልክ መነካካት ይመስለናል። ግን ስልክ መነካካት አይምሮን ያደክማል እንጂ አያሳርፍም። እውነተኛ እረፍት ማለት ምንም አይነት መረጃ ወደ አይምሮአችን የማይገባበት ዝም ብለን የምንቀመጥበት ሰዓት ነው። ለዛ ነው ምርጥ ሀሳቦች ሻወር ውስጥ ወይም መንገድ ላይ ስንሄድ የሚመጡልን። አይምሮአችሁ እንዲሰንፍ ስትፈቅዱለት ትላልቅ ችግሮችን የሚፈታበትን መንገድ እሱ ራሱ ይፈልጋል። ስለዚህ በቀን ውስጥ ቢያንስ ለ15 ደቂቃ ስልክ ሳትነኩ ዝም ብላችሁ ተቀመጡ። ይሄ መስነፍ ሳይሆን አይምሮን ሪቻርጅ ማድረግ ነው። ታዲያ ነገ ጀምሮ ምን እናድርግ? ቅድሚያ መሰራት ያለባቸውን ስራዎች በጥንቃቄ ለይተህ ዛሬ መከናወን ያለበት ብቸኛውና ትልቁ ስራ ምንድነው ብለህ ራስህን ጠይቅ። ሌላው ቢቀር መጀመሪያ ሊሰጠው የሚገባውን ብቻ ስራና እረፍት ውሰድ። ምንም የማይጠቅሙና አላስፈላጊ የሆኑ ስራዎችን አትቀበል። ቢዚ ስለሆንክ ብቻ ውጤታማ ነህ ማለት አይሆንም። ወይም ይቆይ ማለትን ተለማመድ። ለስንፍና ጊዜ ስጥ። በቀን ውስጥ አይምሮ ዝም ብሎ የሚባዝንበት ጊዜ መድብ። በመደብከውም ጊዜ ሳታቋርጥ አይምሮህን እንደፈለገ እንዲባዝን አድርግ። ለማጠቃለል ያህል ስንፍና ጥበብ የሚሆነው ከባድ ስራን ለመሸሽ ሳይሆን ስራን በብልሃት ለመስራት ስንጠቀምበት ነው። ጠንክሮ መስራት ጥሩ ነው። ሁሌም ጠንክረህ እየሰራ መሆኑ ላንተ ከታወቀ አስደሳች ነው። ቢሆንም ግን በብልሃት መስራት የበለጠ ብዙ ወጪ ሳታወጣ ጉልበትህን ሳታደክም 80% ያህሉን ለራስህ ቆጥበህ በ20% ብቻ አንተ ገምተውና አስበው ወዳልነበርክበት የስኬት ጥግ ወስዶ ያላትምሃል። አስታውስ፣ ዓለም የምትሸልመው ስለደከምክ ሳይሆን ውጤት ስላመጣህ ነው። ስለዚህ ነገ ስትነሳ ራስህን እንዲህ ብለህ ጠይቅ። ዛሬ እንደ ማሽን ደክሜ ለመዋል ነው ወይስ እንደ ሰው አስቤ ለመለወጥ? ምርጫው ያንተ ነው። የቪዲዮ አይምሮህን ከከፈተውና ጠቃሚ ሆኖ ካገኘው ለሌሎች ለሚረዱ ጓደኞች ሼር አድርገው። በቀጣይ ደግሞ የትኛውን የህይወት ክፍል በብልሃት መምራት እንደምንችል እንወያያለን። እስከዚያው ድረስ በብልሃት ስነፉ። ቻው። Like, comment, and subscribe.